ሰላም እንዴት አደራችሁ ወዳጆቼ? ዛሬም ልክ እንደ ሁሉ ጊዜው ተጋፈጡት የሚል አዲስ ማነቃቂያ መልእክት ይዤላችሁ መጥቻለሁ። አያችሁ ነግቷል። ትናንት በጣም የሚያስፈራው ጨለማ በዛሬው ፀሐይ ተረድቷል። የዛሬዋንም ፀሐይ የማታው ምሽት ይረታታል። ግን አንድ ነገር ልብ በሉ፣ ሁለቱም አንድም ቀን ተስፋ አይቆርጡ። እንደተሸነፈም የሚቀር የለም። ምክንያቱም ሁሌም ይታገላሉ። አያችሁ ወዳጆቼ፣ እኛም በህይወታችን ከሚገጥመን ከባዱ ዳገት ጋር ለመጋፈጥ የሚያስችል ተፈጥሮ እስካለን ድረስ በፍጹም ተስፋ አትቁረጡ። ትልቁ ነገር ከየትኛውም ከባድ ነገር በላይ መሆናችንን ማመን ብቻ ነው። መልካም ቀን። ሩት ግርማ እባላለሁ። በህይወት ያለኝ የምለው ውድ ነገር ወንድሜ ነው። እናትም አባትም ሆኖ ያሳደገኝ እሱ ነው። ወታደር ነበር። ግን በድንገተኛ የመኪና አደጋ እናትና አባታችን ሲሞቱ በዛ አደጋ ሳቢያ እኔም እግሬን ፓራላይዝ ሲሆን ውትድርናውን ትቶ እኔን ማሳደጉንና ማስታመሙን ተያያዘው። አሁን ግን የሻይን ቢዝነስ ግሩፕ ካምፓኒ ማናጀር ነው። ጠንካራ ወንድሜ ከውትድርና ከወጣ በኋላ እኔን የቀን ስራ እየሰራ ያሳደገኝ፣ እሱ ማታ ከውትድርና በፊት ያቋረጠውን የዩኒቨርሲቲ ትምህርቱን እየተማረ ለዚህ በቅቷል። ስኬትንም ማቃት በሱ ነው። አሁን እኔም በአንድ የእርዳታ ድርጅት በተቋቋመ የአካል ጉዳተኞች ሚዲያ ክፍል ውስጥ በጋዜጠኝነት እየሰራሁ እገኛለሁ። እዚህ ድርጅት ውስጥም እንድቀጠል ያደረገኝ ወንድሜ ነው። በአለቃው በኩል ያገኘልኝ ስራ ነው። ስራዬን ደግሞ በጣም እወደዋለሁ። መልሽ ምን